ከብልጽግና ድሎች ብልጽግና ፓርቲ በላቀ እሳቤና አርበኝነት ትጋት ሀገራዊ ልዕልና እየገነባ የሚገኝ ታላቅ ፓርቲ ነው። ፓርቲው ገና በለጋ ዕድሜው የሕዝብን ቅቡልነት ያገኘ በትላልቅ ሀገራዊ ስኬቶች ቃሉን በተግባር ያጸና ተሻጋሪ ሕልም ያነገበ ዘመንና ትውልድ የማይሽረው ሥራን እየሠራ ይገኛል። በኢትዮጵያ የፖለቲካ ታሪክ ውስጥ ያልተለመደ ግን ደግሞ ፈታኝ የሆነውን የሪፎርም መንገድ በመከተል ባለፉት 5 የለውጥ ዓመታት ያጋጠሙትን ተግዳሮቶች በመሻገር አኩሪ ውጤት እያስመዘገበ ዛሬ ላይ የደረሰ ግዙፍና ተራማጅ ፓርቲ ነው። የብልጽግና ፓርቲ ሀገራችን በጀመረው የለውጥ ጉዞ ውስጥ መሰረታዊ የሆኑ የሕዝባችን የፖለቲካ የኢኮኖሚና ማህበራዊ ጥያቄዎችን መመለስ የሚያስችልና ብዝሃነታችንን በአግባቡ በማስተናገድ ህብረ ብሔራዊ አንድነታችንን በማጠናከር ገዢ ብሔራዊ ትርክት ለመገንባት ፈርቀዳጅና ሀገር በቀል አስተሳሰብ የሆነውን የመደመር እሳቤ እውን በማድረግ ፍትሐዊና አካታች የፖለቲካ ተሳትፎና የኢኮኖሚ ተጠቃሚነት እውን በማድረግ ሁለንተናዊ ብልጽግናን ለማረጋገጥ ሰፊ ርብርብ እያደረገ ይገኛል። ብልጽግና ፓርቲ በጠራ ሐሳቤ ፕሮግራም፣ ፖሊሲና ስትራቴጂ ለውጡን በመምራት የሕዝቡን የመልማት የማደግና የመበልጸግ ፍላጎት ከዳር እንዲደርስ ታሪካዊ ኃላፊነት በመውሰድ ባለፉት 7 የለውጥ ዓመታት ተስፋን የጫሩና ሕዝባችንን ያነቃቁ ስኬታማ ተግባራትን አከናውኗል። በአጠቃላይ እንደ ሀገር የግብርና ምርትና ምርታማነትን በማሳደግ የምግብ ሉዓላዊነታችንን እናረጋግጣለን ብለን ባለፉት ጥቂት ዓመታት ውስጥ በጀመርናቸው ስራዎች ውስጥ መጠነ ሰፊ ስኬቶችን ለውጦችን እያየን መተናል። በዚህ ሂደት በተለይ አጠቃላይ እንደ ሀገር በተለያዩ የሀገራችን አካባቢዎች ወይም ክልሎች ያለንን የተፈጥሮ ጸጋ በአግባቡ በመጠቀም በተለይ መሬትንና ውሃን በአግባቡ በማልማት የግብርና ምርትና ምርታማነትን እናሳድጋለን። ፓርቲው ከትውልድ ትውልድ እየተንከባለሉ የመጡ ዕዳዎችን ለአንዴና ለመጨረሻ ጊዜ ወደ ምንዳነት ለመለወጥና ለሕዝባችን ወረት ለትውልድ ምንዳ ለማሸጋገር ታሪካዊ አሻራን በማኖር እመርታዊ ውጤቶችን እያስመዘገበ ይገኛል። በታሪክ ለረጅም ጊዜ ሲንከባለሉ የቆዩ የፍትሐዊነትና የዲሞክራሲ ጥያቄዎችን ለመመለስ ገና ከጅምሩ በወሰዳቸው ቆራጥ እርምጃዎች በትውልድ ከሚዘከሩ አሻራዎች ውስጥ አንዱ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል እውን መሆኑ ነው። ሕዝቡ ሲያነሳው የነበረው ራስን በራስ የማስተዳደር ጥያቄ ዲሞክራሲያዊና አሳታፊ በሆነ መንገድ አዳዲስ ክልሎች እንዲመሰረቱ በማድረግና የሕዝብ የመልማት ፍላጎት በመመለሱ ዛሬ ላይ እየታዩ ላሉት ለውጦች ክልል አንዱ ማሳያ ነው። የክልሉ መመስረት ብልጽግና ፓርቲ ለሕዝብ የገባውን ቃል የሚያከብር፣ የሕዝብን ድምፅ የሚሰማ፣ ለሕዝብ ጥያቄዎች ተግባራዊ ምላሽ የሚሰጥ ታላቅ ፓርቲ መሆኑን በተጨባጭ ያረጋገጠ ነው። ክልላችን እንግዲህ እንደሚታወቀው ያው የፓርቲያችን የብልጽግና ትሩፋት ነው። አንዱ ለረጅም ጊዜ እዚህ አካባቢ ላይ አሁን ክልል ሆኖ የተደራጁ ህዝቦች በነባሩ ክልል ላይ አብሮ በሚኖሩበት ጊዜ አገልግሎት ለማግኘት የተለያዩ ጉዳዮች ካለው ርቀት የተነሳ ራስን በራስ የማስተዳደር ጥያቄዎች ለረጅም ጊዜ ሲነሳ የነበረ ነው። ይህንን ጥያቄ የመጀመሪያ ምላሽ የሰጠው ይሄ ፓርቲ ነው። ክልሉ የሕዝቡን የልማትና የመልካም አስተዳደር ጥያቄዎችን በመመለስ የሕዝቡን ተጠቃሚነት እያረጋገጠ የሚገኝና በሀገር ደረጃ ከፍተኛ ተስፋ የተጣለበት አዳጊ ክልል ነው። ክልላችን ከተመሰረተበት ጊዜ አንስቶ በክልሉ ተከማችተው የቆዩ የልማት፣ የሰላም፣ የመልካም አስተዳደር ችግሮችን በመቅረፍ ከተደራጀ አጭር ጊዜ ቢሆንም በመደመር እሳቤ ክልሉ ያለውን ጸጋ በመጠቀም ባለፉት 4 ዓመታት አበረታች ውጤት የተመዘገበበት ነው። በዚህም ባለፉት የለውጥ ዓመታት በማህበራዊ በኢኮኖሚያዊና በፖለቲካዊ መስኮች የታዩ እመርታዎች የሕዝቡን ተሳትፎ ተጠቃሚነትና ሁለንተናዊ ብልጽግናን ለማረጋገጥ ተደማሪ አቅምና ዕድል የፈጠሩ ናቸው።
የብልጽግና ፓርቲ አመራሮች፣ አባላትና ደጋፊዎች በሀገራዊ ለውጥና በመንግስት የሪፎርም ፕሮግራሞች ላይ እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ ሆኖ በክልሉ ለተመዘገበው ተከታታይ እድገት አይተኬ ሚና ተጫውተዋል። የብልጽግና ፓርቲም ግልጽና ተጨባጭ የሆኑ የፖለቲካ የኢኮኖሚና ማህበራዊ እንዲሁም የዲፕሎማሲ ፕሮግራሞችን በመቅረጽና የህዝባችን ሁለንተናዊ ተጠቃሚነት ለማረጋገጥ የሚያስችሉ ተግባራትን አመራሩን አባሉንና መላው ህዝባችን በማሳተፍ አከናውኗል፣ እያከናወነም ይገኛል፣ እየተጫወቱም ይገኛሉ። በርካታ በፖለቲካ፣ በማህበራዊ፣ በኢኮኖሚ፣ በዲፕሎማሲ በርካታ ስራዎች ተከናውነዋል። የአረንጓዴ አሻራ፣ የሌማት ትሩፋትና የበጋ ስንዴ ልማትን ጨምሮ በክቡር የፓርቲያችን ፕሬዝዳንትና ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳበ ምንጭነት የተቀረጹ ኢኒሼቲቮች በየደረጃው የሚገኙ የፓርቲው አመራሮች፣ አባላትና ደጋፊዎች በመፈጸምና በማስፈጸም በርካታ ውጤቶችን ማስመዝገብ ችለዋል። ከተረጂነትና ልመና በመላቀቅ የተሟላ ሀገራዊ ሉዓላዊነትን ማረጋገጥ የታሪክ እጥፋት የሚያመጣ የፓርቲያችን ኢኒሼቲቮችን በታላቅ የአርበኝነት ምዕራፍ እውን ለማድረግ በተደራጀና በተቀናጀ ሁኔታ እየተከናወነ ይገኛል። ከተረጂነት ራሳችንን ከማላቀቅ አንጻር እየተሰሩ ያሉ በርካታ ስራዎች አሉ። እነዚህ በርካታ ስራዎችን በተመለከተ በክልሉ አደጋ ስጋት ተቋም በተደጋጋሚ እየገመገምን የመጣናቸው ጉዳዮች አሉ። በጣም ፕሮግሬሲቭ የሆኑ ጉዳዮች አሉ። በምግብ ራስን መቻል ክብር ነው። በምግብ ራስን ለመቻል በርካታ ስራዎች ተሰርተዋል። በምግብ ራስ ከተቻለ ከተረጂነት ተላቀቅን ማለት ነው። የብልጽግና ህልሞችን ሊያረጋግጡ የሚችሉ በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝም፣ በአይሲቲ፣ በመሠረተ ልማት ዝርጋታና በሌሎች ዘርፎች የህዝቦችን ፍላጎት የሚያሟላ ፍትሐዊ የማኅበራዊ አገልግሎት ልማት በማቅረብ አንጸባራቂ ድል እያስመዘገበ ይገኛል። የብዝሃ ክፍለ ኢኮኖሚ አስተሳሰብ በተጨባጭ ወደ ተግባር በመቀየር በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝምና በዲጂታል ቴክኖሎጂ ስራ ሰፊ ስራዎች ተሰርተዋል። ህዝቡን በልማት የሚያስተሳስሩ የመሠረተ ልማት ስርጭትንና ፍትሐዊነትን በማስፋትና ተደራሽ በማድረግ እንዲሁም ያደሩና ተጀምረው ያልተጠናቀቁ ፕሮጀክቶችን አጠናቆ በማስመረቅና አዳዲስ ፕሮጀክቶችን በማስጀመር የህዝቡን የልማትና የመልካም አስተዳደር ጥያቄዎችን ደረጃ በደረጃ እየፈታ ይገኛል። ፓርቲያችን ብልጽግና በእሴቱና መርሆቹ ወንድማማችነትና እህትማማችነትን በማጠናከር ከራስ አልፎ ለሌሎች የመሆን አሳቢነትና አካፋይነትን በመላበስ የአቅመ ደካማ ወገኖችን ቤት በመገንባት በማደስ የማዕድ ማጋራትና ሌሎች መሰል ተግባራትን በክልሉ ፓርቲ መሪነት በስፋት ተከናውኗል። የፖለቲካ ምህዳርን በማስፋት ከተፎካካሪ የፖለቲካ ፓርቲዎች ጋር የፉክክርና የትብብር መርህን በመከተል ተቀራርቦ በመስራትና የዲሞክራሲ ባህል በማዳበር በተደረገው ጥረት አበረታች ውጤት ተገኝቷል። በአገር በቀል የፖለቲካ ሀሳቢዎቻችን በጋራ የምንሰባሰብበት፣ በጋራ የምንመክርበት፣ ልዩነታችንን በጠረጴዛ ዙሪያ ልንፈታ የምንችልበት ባህል እያሳደግን እንድንመጣ ትልቅ በር የከፈተ የለውጥ እሳቤ ነው። የፖለቲካ ፓርቲዎች የጋራ ምክር ቤት ሆኖ ሲመሰረት የመጀመሪያው ለውጡ የወለደው ሁላችን የምንተማመነው እውነት ለመናገር ቅድም ባልኳችሁ የቃል ኪዳን ሰነድ ስንፈራረም የፖለቲካ ፓርቲዎች የሪቱ ዓለም ልዩነት እንኳን ቢኖረን ያለን አንድ ሀገር ነው፣ ያለን አንድ ህዝብ ነው። በጋራ ተፎካክረ መፎካከር ባለንባቸው ልቶች ውስጥ መፎካከር፣ መተባበር ባለንባቸው ጉዳዮች መተባበር፣ የዘመናት የህዝቡን ጥያቄ መመለስ የሚያስችል አውድ መፍጠር የጋራ ጉዳይ ነው በሚል የቃል ኪዳን ሰነድ በጋራ የፈረሙ የፖለቲካ ፓርቲዎች የጋራ ምክር ቤት መስርተዋል። የሴቶችና ወጣቶችን ሁለንተናዊ ተሳትፎና ተጠቃሚነቱን ለማረጋገጥ በሚደረገው የተቀናጀ ጥረት ውስጥ በማኅበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ግንባር ቀደም ሚና በመጫወት ውጤታማ ሥራዎችም ተሰርተዋል። የብልጽግና ፓርቲ የበለጸገች ኢትዮጵያን እውን ለማድረግ በሚደረገው ሁሉን አቀፍ ርብርብ በሴቶች ክንፍ ግንባር ቀደም መሪነት የሴቶችን ተሳታፊነትና ተጠቃሚነት ለማሳደግ ፓርቲያችን እየተጋ ይገኛል። ባለፉት ዓመታት የፓርቲያችንን ጥንካሬና ቅቡልነት ወደ ላቀ ደረጃ የሚያሸጋግሩ በርካታ የተቋም ግንባታና የንቅናቄ ተግባራት በስኬት በመፈጸም ለጠንካራ ፓርቲ፣ ለጠንካራ መንግስትና ሀገረ መንግስት ግንባታ ግቦችን ለማፋጠን መሰረት የሚጥል ተግባራት ተከናውነዋል።
ነጠላ ትርክቶች የሚፈጥሩትን ጉድለት በአሰባሳቢ ትርክት በመሙላት ታላቁን የብሔራዊነት ትርክት ለመገንባት የተደረጉ ጥረቶችም ሀገራዊና ክልላዊ አንድነታችንን ለማጽናት ተስፋ ሰጪ ውጤቶችን አስመዝግበዋል። ጠንካራ ፓርቲን በመገንባት በሂደቱም ጠንካራ ተቋምና ጠንካራ ሀገረ መንግስት መገንባት ይኖርብናል። የጠንካራ ፓርቲ ግንባታ ስራችን ለተቋም ግንባታና ለሀገረ መንግስት ግንባታ አስተዋጽኦ ሊያበረክት በሚችል አይነት መልኩ ጠንካራ ፓርቲን ልንገነባ ይገባል። ዋና የትርክት መሰረታዊያን የምንለው ገዢ ትርክትን ለመገንባት ህገ መንግስታዊነት፣ እሴቶቹ፣ የዲሞክራሲያዊ ባህሪያት፣ ፍትህ፣ እኩልነት፣ ነጻነት የምንላቸው እንደዚህም ደግሞ አንድ የኢኮኖሚ ማህበረሰብ መገንባት አለብን ብለን የምንለው የኛ ትልቁ መሰረታዊ ጉዳይ በትርክት ላይ ሊሆን ይገባል። ክቡራን ታዳሚዎቻችን በክልላችን ፓርቲ መሪነት የተሰሩ ስራዎችና የተገኙ ድሎችን ከብዙ በጥቂቱ የዳሰሰ አጭር ዘጋቢ ፊልም በዚሁ ቋጨን። ሰላም።